ዋትስአፕ ጋይዝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ብቅ ብያለሁ። በዛሬ ቪዲዮ በእጅ ስልካችን ፒክሰል ላብ አፕሊኬሽንን ብቻ በመጠቀም እንዴት ፓስፖርት ሳይዝ ወይም በአማርኛ ጉርድ ፎቶ የምንለውን መስራት እንደምንችል ቀለል ባለው መንገድ አሳያችኋለሁ። ከዚህ በፊት ተሞክሮውን አላቅም፣ ግን በዚህ ቪዲዮ እንሞክራለን ማለት ነው። በቀላሉ በራሳችን ሰርተን ለፕሪንተር ቤት ወይም ለማሽን ሰተን ፕሪንት ማስደረግ እንችላለን። ጊዜያችንን እንቆጥባለን። ኦር ደግሞ በራሳችን መስራት ራሱ አንድ ትልቅ ነገር ነው ማለት ነው። ስለዚህ ቀጥታ ወደ ቪዲዮ። መጀመሪያ ኢሜጅ ሳይዝ እና ካንቫስ ሳይዙን ማወቅ ይጠበቅብናል። ማንኛውም ፓስፖርት ሳይዝ ኢሜጅ ሳይዙ 35 በ45 ነው። ካንቫስ ሳይዙ ደግሞ ወይም ፕሪንተር ማሽኑ የሚቀበለው ካንቫስ ሳይዙ 9 በ7 ነው ወይም ደግሞ 7 በ9 ነው ማለት ነው። ስለዚህ መጀመሪያ የምናደርገው ኢሜጅ ሳይዙን እናስተካክላለን ማለት ነው። ኢሜጅ ሳይዙን ለማስተካከል እዚህ ጋር 3 ነጠብጣቡን ነክታችሁ 35-45 ታደርጋላችሁ። በዚህ ፎርም ይኸው 35-45 ታደርጋችሁ በእንደዚህ አይነት ስታንዳርድ ይስተካከላል ማለት ነው። ከዛ በኋላ ሴቭ እናደርጋለን። ይህን ሼፕ ማለት ነው፣ ዝም ብሎ ሼፕ ነው። በአልትራ ሴቭ እናደርጋለን። ኦኬ፣ ሴቭ ካደረግን በኋላ አሁን ደግሞ ካንቫስ ሳይዙን ማስተካከል ይጠበቅብናል ማለት ነው። መጀመሪያ ሴቭ ያደረግነው ይሄኛ ኢሜጅ ሳይዙ ነው። ይሄኛው ደግሞ የምንሰራው ካንቫስ ሳይዙን ነው ማለት ነው። ካንቫስ ሳይዙን ለማስተካከል 9 በ7 እናደርጋለን ወይም ደግሞ 7 በ9 እናደርጋለን። በዚህ ብቻ ነው ፕሪንተር ማሽኑ ፕሪንት ሊያደርግ የሚችለው ወይም ሊቀበል የሚችለው ማለት ነው። አዳዲሶቹ ማሽን ደግሞ ከዚህ በላይም ሜቢ ባስገባነው ኢሜጅ ሊቀበል ይችላል። ግን ስታንዳርድ ሳይዙ 9 በ7 ወይም 7 በ9 ማድረግ ትችላላችሁ። እኔ ደግሞ 9 በ7 ታደርጋለሁ። ኦኬ፣ እዚህ ጋር 9 ከዛ የቱን ደግሞ 7። ከዛ በኋላ መጀመሪያ አስገባነውን ኢሜጅ ሳይዙን ወይም 35-45 አድርገን ሴቭ ያደረግነውን ኢሜጅ ወይም ሼፑን እናስገባለን። እዚህ ጋር ፕላስ ምልክት ነክታችሁ መጀመሪያ ላይ የምታገኙት ሼፕ ቅድም ሴቭ ያደረጋችሁት ነው ማለት ነው። ይሄን እያያችሁ እየሰራችሁ ከሆነ ከዛ በኋላ ራይት ብላችሁ ከገባችሁ በኋላ ማንኛውም የፓስፖርት ሳይዝ ወይም ጉርድ ፎቶ ዙሪያ ላይ ስትሮክ ይኖራል። ስትሮኩን እስከ 3 ብላክ ከለር ትጠቀማላችሁ ማለት ነው። እዚህ ጋር ስክሮል ካደረጋችሁ በኋላ ስትሮክ የሚለውን አንድ በትን ታገኙታላችሁ። ከዛ ይሄን ኢናብል ታደርጋላችሁ። ኢናብል ካደረጋችሁ በኋላ ብላክ ከለር መርጣችሁ እስከ 3 ታደርጋላችሁ ማለት ነው። ይሄው እስከ 3 ታደርኩኝ። ይሄው በዚህ ሆን አድርጌ ያለውኝ ማለት ነው። ከዛ በኋላ አሁን የምናደርገው የምንፈልገውን ኢሜጅ እናስገባለን ማለት ነው። ወይም መስራት የምንፈልገውን ኢሜጅ እናስገባለን። ለማስገባት እዚህ ሼፕ ውስጥ ነው የምንከተው። ስለዚህ አንድ ፒክቸር የሚለውን በትን ትነኩትና ማስገባት የፈለጋችሁትን ኢሜጅ ታስገባላችሁ። እዚህ ጋር ይሄን ኢሜጅ ቆርጣችሁ ነው ማስገባት ያለባችሁ። ሙሉ ካስገባችሁ ሙሉ ነው የሚሆንባችሁ ማለት ነው። ከዛ እዚህ ጋር ይሄን ለመቁረጥ እንዲመቸን 6 በ3 የሚለውን እዚህ ጋር የምታዩትን ሼፕ አንድ ትነካላችሁ። ከዛ ከነካችሁ በኋላ እዚህ ጋር በደንብ ማስተካከል ይጠበቅባችኋል ማለት ነው። ኦኬ፣ ይበቃል። ከዛ ራይት ስላለኝ ራይት ካልኩኝ በኋላ በዚህ ስታይል ይወጣልኛል ማለት ነው። አይታችኋላ፣ በዚህ ስታይል ወጣልኝ ማለት ነው። እዚህ ጋር በቀኝ በኩል የሚታገኙት ይሄኛውን በተን ነጩን ትንሹን ነክታችሁ ድራግ ታደርጋላችሁ። ድራግ እስከ 4 ነው መሆን ያለበት። ድራግ ኦኬ፣ በዚህ ስታይል አሁን አስተካክለናል። አሁን ደግሞ ይሄኛውን ኮፒ እናደርጋለን። ኮፒ ካደረግን በኋላ በታችኛው በኩል እናስቀምጣለን ማለት ነው። አሁን ደግሞ አንድ የሚቀረን ነገር አለ። ይሄ ፎቶ ይቆራረጣል። ስለሚቆራረጥ ይሄኛውን ሁለቱን ኢሜጅ ወይም ኮፒ ያደረግነውና ኦሪጂናሉ ሎክ እናደርጋለን እንዳይንቀሳቀስ ማለት ነው። ከዛ በኋላ የፕላስ ምልክት ነክታችሁ ሼፕ ብለውን ነክታችሁ ከዛ በኋላ እዚህ ጋር የቀስት አንድ ሼፕ ትመርጣላችሁ ማለት ነው። ይሄኛውን አሁን ክሬት ያደረግነው ሼፕ ወደ ብላክ እንቀይራለን ማለት ነው። ከለር ከዛ ወደ ብላክ። ኦኬ፣ ወደ ብላክ ቀይረናል። ከዛ በኋላ ኮፒ እናደርጋለን ማለት ነው። ኮፒ ካደረግን በኋላ በጣም ትንሽዬ ሳይዝ ስላለው ፖዚሽን እንጠቀማለን ማለት ነው። ፖዚሽን ተጠቅመን ወደዚህ እንደዚህ ድራግ እናደርጋለን። ሙቭ ማድረግ እንችላለን። ኦኬ፣ አሁንም ደግሞ ኮፒ እናደርጋለን። ኮፒ ያደረግን እንደ ቅድሙ ፖዚሽን መጠቀም እንችላለን።
ኦኬ በእነዚህ አይነት ሁኔታ ጨርሰናል። አሁን ሴቭ ሲናደርግ ደግሞ በሃይ ኳሊቲ መሆን ስላለበት የሴቭ ምልክት ነክታችሁ እዚህ ጋር ከስተም ብሎን ነክታችሁ አልትራ ብሎን ተጠቀማላችሁ። አልትራ ካላላችሁ በጣም ዝቅተኛ ወይም ላው ኳሊቲ ኢሜጅ ነው የምታገኙት ማለት ነው። ኦኬ ሴቭ ካላችሁ በኋላ ቀጥታ ለማተሚያ ቤት ሰጣችሁ ፕሪንት አስደርጋችሁ በቀላሉ 10 እና 15 ደቂቃ ባልሞላ ጊዜ በራሳችሁ መስራት ይችላችኋል ማለት ነው። ጋይስ አይ ሆፕ እስከዚህ ድረስ ካያችሁ ይሄን ቪዲዮ በጣም እንደወደዳችሁ ተስፋ አደርጋለሁ። እኔን ሰፖርት ለማድረግ ሰብስክራይብ እንዲሁም የላይክ በተን መጫን እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት አድርጉ፣ አበርታቱ። በቀጣይ ቪዲዮ እንገናኝ። ከዛ በፊት ደግሞ ስለዚህ አፕሊኬሽን ምንም እውቀት ከሌላችሁ በዚህ ሁለት የሰራሁት ቪዲዮ ስላለ በዚህ ቪዲዮ መጨረሻ ላይ አስቀምጣለሁ። እዛ ጋር እንገናኝ። ባይ ባይ።